ለፋይዳ መታወቂያ አሻራ ለመስጠት ወደ መንግስት ቢሮ ብንሄድም ለአረንጓዴ አሻራ ከቢሮ ወጡ። በፊት ወጡ የሚባለው ለሻይ ነበር። አሁን ግን ወጡ የሚባለው እንጦጦ ነው። ተራራውም ክበቡም ላይ የፈላ ነገር የሚጠብቃቸው ሰራተኞች በስራ ሰዓት የማይገኙ ከሆነ ደማችን ይፈላል ያሉ ተገልጋዮች ውጪ በር ላይ የተሰለፉ ሲሆን ችግኙን ተክለው ሲመለሱ ባናታቸው ተክለን የጫማ አሻራችንን ፊታቸው ላይ ለመስጠት እንገደዳለን ብለዋል። እኔ የሚልሽ ቆንጂት ያ እንቅልፍሽን አጣሽ 24 ሰዓት በሙሉ ታውሪው የነበረው ልጅ አገባሽ? የለም ጠፍቷል አይደለ? ያንን የሚታጠፊውን ጊዜ ቢተኝ ኖሮ ዛሬ ዳንዝዘሽ በ50 ሺህ ብር ሁማኔር ገዝተሽ ጭንቅላትሽ ላይ ታረጊው። አምተል ከእያንዳንዱ የምታምር ሴት በስተጀርባ አንድ ልቧን የሰበራት ጮጎጊት የሚመስል ሰው እንዳለ ሁላችንም የምናውቀው ነገር ነው ከኔ በስተቀር። የእሱን ነገር ልነግራችሁ ነው የመጣሁት። በኢንግላንድ ውስጥ ኦክስፎርድ የሚባል ዩኒቨርሲቲ ባዘጋጀው ጥናት የ2000 ሳክስ ነው። እሺ ግን የምሬን እኔ የማምንበትን ልንገራችሁ። ይኸውላችሁ በደንብ አዳምጡኝ እንዴት እንደሚሆን ማለት ነው። እቺ ልጅ እናትና አባቷ የምትፈልገው ነገር እያሟሉ እንደ ብርጭቆ እየወለወሉ ያሳድጓታል። ከዛች የሆነ ቦታ ላይ ስትደርስ የሆነ እድሜ ላይ ስትደርስ የምታገኛቸው ሰዎች ልክ ሲያያት ባይ ዲፎልት አቲቲዩድ አላት ብሎ ስለሚያስቡ ሎንግቲዩድ አይኖራቸውም። በአማርኛ የመቆየት እንትናቸው ዝቅተኛ ነው እና ወይ ሲቀርቧት ገና ለገና ቁንጅና አንተ ማምናንት እንትለኛለች ብለው ገና ለገና የማይሆን አቲቲዩድ ስለሚያሳዩት እቺ ልጅ ከአይታ ከምታገኘው ፊዚካል አትራክሽን ይበልጡኑ የምር የሚንከባከባትና ፍቅር የሚሰጣት ሰው ቫልዩ ማድረግ ትጀምራለች። በተመሳሳይ መልኩ ደግሞ አንድ ወንድ ልጅ አለ። አባቴ ገርፎኛ አያውቅም የግድያ ሙከራ ነው አድርጎልኝ የሚያውቀው ብሎ የሚገልጽ አኗኗር የነበረው ልጅ ይኖራል። በጣም አስፈሪ መልክ ያለው እንደሚያስጠላ የተነገረው ለራሱ የወደቀ ቦታ ያለው ልጅ ይኖራል። ከዛ በኋላ እኚህ ሰዎች በሆነ ውጣ ውረድ ውስጥ ይገናኛሉ በላይፍ። እሷም የምትፈልገውን ከሱ ታገኛለች። ቢካዝ እሱ እንደዚህ አይነት ሴት አጋጥሞት ስለማያውቅ ጠብርግፍ ብሎ ከእጁ እንዳትወጣበት ከሁሉም በተለየ መልኩ ሲንከባከባት፣ እቺ ደግሞ ከሌሎቹ ጋር አግኝታ አታውቅም። ያንን ግንኙነት አገኘች፣ እሱ ጋር ትሆናለች። እሱም እሷን የመሰለች ውበት ያላት ሴት አግኝቶ አያውቅም። ሶ ጉርለታቸውን ይሞላላሉ ቤዚክሊ ራይት። አብረው ሲሆኑ እቺ ሴትዮ ሰው አገኘው ብላ አደባባይ በመውጣት አደባባይ ስትወጪ አሁን ነው እዚህ ጋር ነው አደባባይ ስትወጪ አደባባይ ላይ ያሉት ሌሎቹ ሴቶች ልጁን የሚመዝኑት በልጁ አቅራቢያ ሳይሆን ባንቺ ነው የሚመዝኑት። አጭርና ግልጽ የሆነ ነገር ነው። ገባሽ? ቢካዝ ከወንዶች በላይ ሴቶች እርስ በእርስ ይገማመታሉ። እኔ አውቀዋለሁ ሌላ ሴት ልጅ የሆነ ነገር ለማምጣት ምን ያህል ከባድ እንደሚሆንባት። ወንድ ልጅ ቁጭ ብለው ታምሪያለሽ ወይ ይሄ ነገርሽ ደስ ይላል ከሚለው በላይ እሱ ማሞገስ ነው። ደግሞ ላምጣው ብል ምን ያክል እንደሚወስድብኝ ስለማውቀው ያ ነገር ያላት ሴት የሆነ ሰው አብሯት ቢሆን እንዴት ያችን ሴት አገኛት ብዬ የሴቷን አድናቁ ለሴቷን ሳይሆን ማደንቃት ወንዱን ነው። ምን ያክል እንትን ቢኖረው ነው ምን ያክል ጥበብ ቢኖረው ነው ብዬ እሱ ነው የምጠራጠረው። ስለዚህ ከማየው በላይ ገና ለገናች ልጅ አብራው ስለሆነች የሆነ ያልታየኝማ ነገር አለ ብዬ እሷን ነው ማምነው። ከዛ በዛ ሰዓት ላይ በጎን ይሄዳለው። ከዛኝ ሰውዬ ጮጎጊት የመሰለ ሰውዬ እሱ ሳይሞከር እኔ ራሴ በመንገዱ ሲገባለት እንደዚህ አቴንሽን ገጥሞት ስለማያውቅ መከልከል ይከብደዋል። ይመጣል እኔ ጋር እቺ ልጅ ትጎዳለች ቺት ተደረገብኝ ብላ ያውም ከዛ መጨረሻ ላይ ማን ነው እስቲ ያደረገው ስንል ለምን ለገናሽ ለአዛዥ ለገናሽ ይከብዳል። ለፎቶውንም ስናይ የማይታመን ነው። እግዚአብሔርን የማይታመን በጣም ነው የሚገርመው በጣም እና አትሊስት ስትቀራረቡ ቆንጆ ሰው ጋር ይሁን በቃ ወርትድ እንዲሆን በቃ የሆነ ይሄ ነው ልቤን የሰበረው እንድትሉ እንደዛ ቢሆን ይሻላል። እነዛ ስነማን አላቸው? እግዚአብሔር አላቸው። ስለዚህ አዎ እንደዛ ነው።
ድመት ምኗ ነው የሚጠላው? እስኪ ድመት የምትጠሉ ሰዎች ምን ሆናችሁ ነው? ሲጀመር ጠንቋይ ነው ድመት የሚጠላው። በቃ ጠንቋይ ካልሆናችሁ በስተቀር ድመት አትጠሉ እንዴ? በቃ ነገረኛና ጠንቋይ ሰው ነው ድመት የማይወደው። ለምግብ አታስቸግር፣ ወጪዋ ትንሽ ነው። ለመታቀፍ ትመቻለች፣ ስትታቀፍ ትሞቃለች፣ ለመቆጣት ትመቻለች፣ እንደዚህ አንጠልጥሎ ለመውሰድ ትመቻለች። ድመት ምኗ ነው የሚጠላው? ድመት የምትጠሉ ሰዎች ምንድን ነው ችግራችሁ እንዴ? ድመትን የመሰለ ነገር አሁን ምኗ ነው የሚጠላው እንዴ? ግር ስትል ራሱ እኮ ደስ ትላለች። በቃ አቅፋችሁ እኮ ግር ደስ ትላለች። ምኗ ነው እስኪ ድመት የሚጠላው? የሰው ተቃራኒ ኑን ብላችሁ ካልሆነ በስተቀር ድመት ምንም የሚጠላ ነገር የላትም እንዴ? ድመትን የመሰለ ፍጥረት የለም። በቃ እንዴ ድመት በጣም ይቀፍቶኛል። አበሳሰት የተጠዋውቂ ልቤን ሰበረችው። እጅንስጥ እንዴ ቆይ ትግሉን ትተን እንበታል። ምክንያቱም ምንም ነገር በቂ አይደለማ። ግፉና በደሉ እየተስፋፋ ነው ያለው። አሁን ይሄውን ፈረንጅ ነው ምን አደረገ? ልቡ ንጹህ ነው። አማርኛ ለምዶ እንዲያለቅስ ማድረግ ምን ማለት ነው? ስብሰባ ተጠርቼ ሲወቀስ ነበር። አሁን ባለፈው ከሁሉም ሀገራት የተውጣጡ የወንዶች ጉዳይ መሪዎች በተገኙበት ስብሰባ ላይ ኢትዮጵያ ውስጥ ያለው ግፍና በደል ያሳቅቃል ነው የተባልኩት። ቃል በቃል ምን ልበል? ቃል አጣው። ሁዴ ታመሰ። በቃ ምን እንደ መሪ ይሄንን ማለት እንደሌለብኝ አውቃለሁ፣ ግን አነባው። መታጠቢያ ቤት ሂጄ የተወሰነ አነባው። ዲቤክ አንተ ማንባትህ እንዴት ትግሉን ሊረዳው ይችላል ልትሉ ትችላላችሁ። አይረዳውም። ግን ምን ላድርግ? ስብሰባውን አመካኝቼ በዛው ልጥፋ እንዴ ብዬ ማስቤ አለመቻቻለኝ። ወደ ሀገሬም ተመለስኩኝ። እዛ ይሄ ፈረንጅ ሲንበጫበጭ ይመጣልኛል። ምን ጎሎት አበሻ ሴት ጋር እንደምጣራሱ አላቅም። ፈረንጆች ማይረባ ነገር ነው የሚያደርጉት። ከተራራ ላይ አትዘልም። ጉርጓድ ጠባብ ጉርጓድ ፈልገ በሱ ውስጥ አትሄድም። እንደ ጓደኞች ከሻርክ ጋር አትዋኝም። መተ የሀገር ገጽታ ለምን ታበላሻለህ? እኔን ለምን ታስወቅሰኛለህ? ምን እናድርግ? to be honest with you ማለት ነው። ይሄ this is for the girlies. oh እሱ ምንም ነገር እንዲገዛልኝ አልፈለግም በቃ ምናምን ለምትይ በጠቅላላ ማለት ነው። let me tell you my opinion. ከቻልክ ጨረቃና አምጥተህ በእጄ ስጠኝ። ከቻልክ እንደውም የለውም በእጄ ስጠኝ። ጨረቃ ላይ ያለውን አሸዋ አምጥተህ እሱ ላይ መተኛ ትፈልጋለሁ። በቃ እንደውም ማለት ነው አትላንቲካ ኦሽን ላይ ትሄድና ማለት ነው በማጥለያ ውሃ ይዘልኝ ትመጣለህ። በሱ ፊቴ መታጠብ አለብኝ። ያ bare minimum አለበለዚያ run bare minimum የምተነፍሰውን ትንፋሽ ማለት ነው ሞልተ በሆነ በኦክሲጅን እቃ ነገሩ ስጠኝ። አንተ ለምን ትተነፍሳለህ? bare minimum ነው ይሄ። ይጉዛልሽ አገር ቤት ሆናችሁ ሃፒ ኒው ይር 2026 ያዙልኝ። ምን አገባ? እኔ አሁን ዝም ብዬ በእናንተ ባስ ዝም አልኩ ነው ያለው። ወይ ነው አንደኛችሁ ከዩኒቨርሲቲ ተማሪ እያለሁ ጀምሮ ሰከንድ ነው ምናምን በጣም ነበር ዱባይን መመኛት ለኒው ይር ማለት ነው ለአዲስ ዓመት እና በጣም ነበር መመኛት ነው። ከዛ በጣም ይሄ ቡርጅ ከሊፋ ጋር ነው ደስ በጣም ነበር መመኘውና አላሳካውትም እስካሁን። ዘንድሮ ብዬ ነበር። ዘንድሮም ትንሽ እንትና እኔ በሌ ከሰው ነው የሚማረው። የጠቀሙኝን 4 ነገሮች ላንቺ ሼር ላድርግሽ። የመጀመሪያው ነገር ባልተጠራሽበት ቦታ አትገኝ። ኢንቫይትድ ያልተደረግሽበት ቦታ ላይ ራስሽን አታስቀምጪ። ምክንያቱም አንቺ ኢምፖርታንት ነሽ ተብለሽ ብትታሰቢ ቦታ ላይ ኢንቫይት ተደረጊ ነበር፣ ትጋበሽ ነበር። ስለዚህ ያልጋበዝሽ ቦታ ላይ አትገኝ፣ ራስሽን አታስቀምጪ። አንቺን የሚፈልጉሽ አንቺን የሚያከብሩሽ ቦታ ላይ ብቻ ራስሽን አስቀምጪ። ሁለተኛው ነገር ደግሞ ለፍቅር ወይም ደግሞ ሪስፔክት ለመደረግ ለመከበር አትለምን ወይም አትለምኝ። ምክንያቱም ትክክለኛ የሚወደን ሰዎች እኛን ያከብሩናል፣ እኛን ይወዱናል። እኛ ሳንጠይቅ ፎርስ ሳናረግ ሳናስገድድ ማለት ነው። ስለዚህ በጣም ብዙ በመሞከርና በጣም ብዙ በመጣር አትፈቀሪ። ደግሞ
አትከበሪም። ስለዚህ አንቺ መከበርና መፈቀርን የምትፈልጊ ከሆነ ራስሽን በዛ ቦታ ላይ ማስቀመጥ አለብሽ። ምክንያቱም የማትከበሪበት ቦታ ላይ ከተገኘሽ መቼም ቢሆን በምንም አይነት ውለታ በምንም አይነት ፎርስ ያ ሰው አያከብርሽም ወይም ደግሞ አይወድሽም። ይሄን አባባል በእርግጠኝነት በጣም ብዙ ጊዜ ሰማችሁት ይመስለኛል። አንድ አይነት የቦትል ውሃ ጋስ ስቴሽን ስትገዙት፣ ትልቅ ሆቴል ስትገዙትና ኤርፖርት ውስጥ ስትገዙት ፕራይሱ ይለያያል። የውሃው አይነት አንድ አይነት ነው። ራሱ የተገኘበት ቦታ ግን ቫልዩን ይጨምርለታል። እኔ የማወራው ስለ ውሃ አይደለም። እናንተ ያስቀመጣችሁበት ቦታ ቫልዩአችሁን ምን አይነት ነው? ሰዎች ቫልዩአችሁን ከፍና ዝቅ እንዲያደርጉት ከሚያደርጉት ነገር አንዱ ራሳችሁን የምታስቀምጡበት ቦታ ነው። ስለዚህ ቫልዩሽን ከፍ ማድረግ ከፈለግሽ የምታስቀምጭበትን ቦታ ምረጪ። ሶስተኛው ነገር ደግሞ ገላሽንና አይምሮሽን ጠብቂ። ምክንያቱም ጤናችን ትክክል ካልሆነ ጤናሽን የሚያዛባሽን ነገር በምንም አትደራደሪ። አንቺ ካለፍሽ ምንም ነገር ይሁን የማረፍደኝ ነው እንጂ ከዛ በኋላ ትረሻለሽ። ስለዚህ አንቺ ሁል ጊዜ ራስሽን አይምሮሽን ጤናና የራስሽን ጤና ጠብቂ። ምክንያቱም በየትኛውም አይነት ገንዘብ ብዙ ገንዘብ ያላቸው ሰዎች በገንዘባቸው መግዛት የማይችሉት ነገር ቢኖር ጤናቸውን ነው። አራተኛው ደግሞ never abandon yourself። አንቺን ራስሽን ፍላጎትሽን አመለካከትሽን ማንነትሽን ፊት ለማድረግ ወይ ደግሞ አብሮሽ ያለውን ሰው ከሱ እኩል ለማድረግ ዝቅ አታድርጊ። ፍላጎትሽን አትግጪ። ራስሽን ሽሪንክ ማድረግ ካለብሽ መናገር እየፈለግሽ ዝምታን ከመረጥሽ ራስሽ መተለቅ ማደግ እየቻልሽ ራስሽን ካሳነስሽ ለብዙ ነገር ማንነትሽን ጥለሽ ለዛ ሰው የምትኖሪ ከሆነ ያህል አይደለም። ምክንያቱም ትክክለኛ ቦታ ላይ ትክክለኛ ጓደኛ፣ ትክክለኛ ሪሌሽንሺፕ፣ ትክክለኛ የሆነ ማንኛውም ነገር ላይ ራስሽን ሽሪንክ የምታረጊበት አይደለም፣ ራስሽ ሻይን የምታረጊበት ነው። አንቺ ሻይን ስታረጊ አብሮሽ ያለው ሰው ሻይን የሚያረግበት ነው ትክክለኛ ቦታ ሲሆን እንጂ ራስሽን ዝቅ የምታረጊበት የምትዋረጅበት መናገር እየፈለግሽ በዝምታ የምታልፊ ከሆነ ራስሽን የምትጎጂና ራስሽን ዝም የምታደርጊ ከሆነ መጨረሻው ጉዳት ነው። ስለዚህ ሁል ጊዜ ሰልፊሽ ሁኚ፣ በራስሽ አትደራደሪ። ራስሽን ወደጂ፣ ራስሽን አክብሪ። ራስሽን ስትወጂ ነው ሌላውን ሰው መውደድ የምትችይው። ራስሽን ስታከብሪ ነው ሌላውን ሰው ማክበር የምትችይው። ራስሽን መውደድ መቻል አለብሽ። አንቺ ሁል ጊዜ ራስሽን ማስቀደም መቻል አለብሽ። ራስሽ ከቀደምሽ በኋላ ሌላው ትርፍ ነው። that include everyone። ማንንም ሰው በህይወትሽ ላይ ያለውን ሰው ማለት ነው። አትወይ ሲወካ አሜሪካን ሀገር ሳይሆን ሌላው ዓለም ላይ ያላችሁ ሀበሾች ስሙ ይሄንን። እዚህ አሜሪካን ሀገር ቀድሞ የመጡ ሀበሾች አዳዲስ የመጡ ሀበሾችን ቁም ስቅላቸውን የሚያበሉ ሀበሾች እጅግ በጣም እየበዙ እየተበራከቱ እንዳለ ወቁ። ጠበቆች፣ በተለይ ወረቀት የሌላቸውን ሀበሾች፣ የሬስቶራንት ባለቤቶች፣ አንዳንድ ሰዎች ቤቢሲት እያላችሁ እያስገባችሁ እንጀራ እያስጋገራችሁ ሀበሾችን ጉልበታቸውን የምበዘብዙ ያለምንም ደሞዝ የምታሰሩ ወረቀት ስለሌላቸው ብቻ በጣም ብዙ ሀበሾች አላችሁ። እኔ በጣም ብዙ የምሰማው በተለይ በዚህ በዲኤምቪ አካባቢ በጣም ብዙ እንዳላችሁ መረጃው አለኝ። እነዚህን ሰዎች እንዴት አድርገን ነው የምናጋልጠው? በጣም በሚገርም ሁኔታ እናንተ እነዚህን ሰዎች የምትበልጧቸው እዚህ ሀገር ድሮ ቀድሞ በመምጣት ብቻ ነው። ግን በሰው ነፍስ የምትጫወቱ እጅግ በጣም ብዙ ሀበሾች አላችሁ፣ እናውቃለን። አንዱ ሀበሻ ልጅ እየጠበቀች ልጅ የሚያስጠብቀው ሰዎች አስበው በኢትዮጵያ 5,000 ብር ነው የሚከፍሏት። እዚህ ልጅ እየጠበቀች በወር $50 እንኳን የማይሞላ እንደዚህ አይነት ግፍ የሚሰራ ሀበሻ የተከማቸባት አሜሪካ ነች። እነዚህን ሰዎች እንዴት አድርገን ነው የምናጋልጠው? አይዶን ነው። እስቲ ሰፖርት አድርጉኝ። እስቲ ግፋበት፣ ሂድበት በሉኝና ሊሄድበት። ግፈኞች፣ እግዚአብሔርን የማትፈሩ ያጥፋችሁ መድኃኔዓለም። እንኳን ለ20ኛ ዓመት የልደት በዓልሽ በሰላም አደረሰሽ። እንኳን ተወለድሽልኝ። እስከ ዛሬ ድረስ ቃሌን አክብረሽ እዚህ በመድረስሽ በጣም ደስ ብሎኛል። እኮራብሻለሁ። መጠጥ ቀምሰሽን እንደማታውቂ አውቃለሁ እና ዛሬ ልደትሽን ምክንያት በማድረግ አንድ እንድትጠጪ ፈቅድልሻል፣ ግን ለዛሬ ብቻ። ደግሞ ያላወ ነው
እንደዚህ ነው እንደምትጠጡት? በጣም ነው የሚመረው። ኧረ እባክሽ በጣም ነው የሚመረው። ህይወትሽን ሳላመረው ለውጭ ከዚህ ከቤት ቀጥይና ውጪ። ደግሞ ዘሻ እንደምትወጪው ቁጭ አድርጊ። ውጪ። ፈረጭ ጀማሪ ነች እንዴ? በስመ አብ። ሄሎ ሄሎ፣ ደርሻለሁ ነው ውጪ። ምንድን ደርሻለሁ ነው ውጪ። አትጩ መጣው በለጋ ፍቅር አለ የሚያነሳ የታባንም ቴሎ ልጅን ጥለህ ሴትዮ ኮቴልሽ ምን የታባል ትሄድ አሰብክ ደግሞ? ኧረ እባክሽ ተገዢ። ኧረ እባክሽ ሰላም ስጪኝ። ኧረ እኔ ዘፈን ነው የምዘፍነው። እባክሽ ተይ አንቺ። የምን ዘፈን ነው ሄዳለሁ እያልክ? እሺ ወዴት ነው የምትጠማዘዡ? እሺ በዚህኛው በር ማትገቢ ምንድነው? ልጁን ይዘሽ የምትንከራተችው? ልጁንስ የሚሰራ መኪና መያዝ ነው። በርን አሰራው። ሁላችሁበት ጆሮ ላይ አትጩይበት። ለልጅን ጆሮ ደርሶ ተቆርቋሪ እስከምጠሻውን ቶሎ ውጭ ባትለኝ እወጣለሁ እባክህን። እና ደግሞ ሳልረሳው ጡጦውን ሁልጊዜ በወሰድክ ቁጥር ሳትይዝ የምትመጣው እኔ ምን እንደሆነ እራሱ አላውቅም። ባለፈውንም አልመለስክም። ጤናለሽም እንዴ? ከበቀደም ጀምሮ ጡጦ የምትይኝ እኔ ጡጦ ምን አደርገዋለሁ? ቤቴ ውስጥ ሌላ ልጅ ይኖርክ ቤት ውስጥ ለራስህ ይሁን። ኧረ ለኔ ነው። ኧረ ልክ ነሽ፣ ለኔ ነው። ዱላ የለ በባዶን ጭር እንዳይልብሽ ወሬ አለ ነገር። ወሬሽን አታብዣውን። እስከምጠሹ ሂጂ ቶሎ። በሩን ዝጊው፣ ቀስ ብለሽ ዝጊው ሲሉ ሰምተሃል? መልካም አዳር። ሲፊ ጤና የለሽም እንዴ? ምን ሆንክ? በሬ ሊሰብር ነው? መች የሚሰራውን ስሚ። ክለብ ለክለብ ስትንቃሽ ወይና ስትይ ማለት ነው። እሺ ሰርቼ ላቤን ጠፍ አድርጌ ያመጣሁት መኪና ነች። እሺ እንጂማ እንዳንቺ ቀደም ተሰላፊ ነበር ማስቀመጥ የባስ ሹፌር እስኪያቀኝ ድረስ እሺ። ቅንቅና አንተም ቢያረገኝ በዳር ወግቼ ነበር ጆተኒ ማረጋት። አሁን ከመንገዴ ዞር በይልኝ እባክሽ። ጥርግ በል። ልጁን ይዤዋለሁ እባክሽ። ሊድበት ሂዳ። እኔ እንደውም ስንቱ ነው የሚፈልገኝ። በስንቱ ነው ያልሽው? ለውዴት ምንድነው? በስንቱ ነው ያልሽው? በስንቱ ነው ያልሽው? እሱን ጠየቀሽ አይደል? እንደፈራው ጠየቀሽ አይደል? በስንቱ ሰው ያበርክ እንዴ? ይገርም ስንታየው ነው ወይ? ኧረ እኔ ብዙ ሰው ይፈልገኛል ማለት ነው። እሺ ሾካካ ሲሉን ተሻለ። መጀመሪያ ታከም። የኔንም ሰው ምን ሆኗል ብሎ ምን እንዳብጠለጠለው ነው። ዳጉሽን አርገሽ እዚህ መተሽ በልበል ታየብህ። ወጎኑ ይዘሻል ሲባል አሁን ዞር በል ተመገደ። ለማንኛውም ጡጦውን ይዘና እንዳትረሳ እሺ። አመጣለሁ ጡጦ ራስ ቤቢ ደህና ነህ አይደል? እኔ የምላችሁ ሁሉም ቤት አከራይ ቤት የሚያከራዩ ሰዎች ማለት ነው እንዴት ነው ውጭ ሀገር ልጅ ያላቸው? ሁሉም ውጭ ሀገር ልጅ አላቸውና የቤት ኪራይ መጨመር ሲፈልጉ ማለት ነው ልጄ ከውጭ ልትመጣ ስለሆነ ቤቱንም ላድሰው ነው በቃ ቤት ፈልግ ቤት ኪራይ ጨምር አትሉም እንዴ? በቃ ይጨምርና ይኑር። ምንድነው ቤት አከራዮች ችግራችሁ? ቤት ኪራይ ጨምር በቃ ሌላ ሰው መጥቶ በዚህ ብር ይከራየዋል። እሱም እቃውን ይዞ ከሚንከራተት አንተ ቤት ኪራይ ጨምርና በእንደዚህ ኑርበት። 500ም 1000ም 2000ም ስንትም ሺህ ይሁን ጨምር በሉ። ልጄ ልትመጣ ስለሆነ ቀለም ልቀባው ስለሆነ ማቄን ጨርቄን አትበሉ። የሰው ዕቃ አታጓቱ። ይሄ አሁን የምታባሩት ቤት ተከራይ ነገ የቤት ባለቤት ይሆናል። አይቀርም እንደዚህ እንደተከራየ ብቻ አይቀርም። ስለዚህ ውጣ፣ ዕቃን ይዘህ ጎትት፣ በዛ በዚህ አትበሉ ልላችሁ ነው። ይመቻችሁ ብቻ።